ማንጋጭ ለዋና ወለቀላት። ትሰሚኛለሽ? ከዚህ በኋላ እኔ አንቺ አባት አይደለሁም በማለት ሲናገር አባቷም አካሉን ከኔ ሚስት መንካት አትችልም በሚል አስተያየት እያየው ወልከር ወደ ፊት ለፊት መጣ። አባትየውም ወልከርን በማየት አንተ ማን ነኝ ብለህ ነው ኪንግ ዜኒት ባዘጋጀው ፕራይቬት ኢቨንት ላይ የተገኘው በማለት ተናገረ። በመቀጠልም እንዳለ የኒውዮርክ ሰዎች እንዳለ ልጄ ጽዳት ሰራተኛ ማግባቷን ሰሙ፣ ምን አይነት አፍረት እንደተሰማኝ እያየህ ነው ወይ ሲለው ባለቤቴ እንድትናገረው አልፈልግም፣ ኃላፊነት የሚሰማው ሰው ነው፣ ኪንግ ዜኔት ጋር ያመቻችልኝም እሱ ነው ስትል አንቺ ግን ምን አይነት ሆነሽ በዚህም አይነት ሁኔታ እኛ ላይ ትቀልጅብናለሽ? ደደብ መስልሻለሁ ወይ ስትላት ሚስተር ስታርሊንግ ይሄ ብቻ አይደለም እናንተ ከመምጣታችሁ በፊት እኔ ኪንግ ዜኔት ነኝ በማለት እየተናገረ ነበር ስትል ስታርሊንግ ደም ፍላቱ መጣበት። አባትየውም ትንፋሹን በመሰብሰብ ደህና ነኝ ልቀቁኝ፣ ቆይ አንዴ እኔ የምናገረው ነገር አለ በማለት ወደ ኤሌኖር ሄደ። ሬዙዬ ኤሌኖር አቺ እውነት ነው ይሄ ጽዳት ሰራተኛ በህዝብ አደባባይ ኪንግ ዜኒትን እንደዛ ብሎ ተናግሯል ሲላት ይሄ እብደት ነው እኔ አላምንም። ኤሌኖር ላይ ሲጮህባት ሰዎቹም ኪንግ ዜኒትማ ከተናደደባቸው ስታርሊንግ ፋሚሊ የሚባል ነገር የለም ድምጥ ማጣቸው ይጠፋል ሲሉ እናትየው በጣም ደነገጠችና ምንድነው ሻውን የምናደርገው ብላ ሚስተር ስታርሊንግን ጠየቀችው። ስታርሊንግም ኤሌኖርን ሲያት አባቴ ብላ ስትናገር ወልከርም የኤሌኖርን ጭንቀት አየና ማንም የእናንተን ድርጅት አይነካም፣ ይህንን ደግሞ እኔ ቃል ገባላችኋለሁ፣ ምክንያቱም እኔ ብሎ ሳይጨርስ አንተ ዝም በል አንተ ልትናገር የምችለው የጅል ወሬ ብቻ ነው በማለት ሲናገር ወልከርም በጣም ተናደደ። አባቴ ከዚህ ነገር መውጫው አንድና አንድ ነው፣ በመጀመሪያ ኤሌኖር ከኛ ፋሚሊ እንዳለ ማባረር ነው፣ ሁለተኛው ደግሞ ይህንን ጽዳት ሰራተኛ ፈታ ጃክሰንን ማግባት አለባት በማለት እህትየው ስትናገር እንጀራ እናትየውም እውነቷን ነው ጃክሰንን ካገባች የዜኒት ጓደኛ ስለሆነ ድርጅታችን ይተልፋር በማለት ተናገረች። ስታርሊንግም አንቺ ኤሌኖር እየሰማሽ ነው አይደለ? ይህንን ሰውዬውን ፈተሽ ቶሎ ብለሽ ጃክሰንን ታገቢያለሽ፣ ጃክሰንም እንደመጣ እግሩ ስር ወድቀሽ ይቅርታ ትይዋለሽ በማለት በቁጣ ተናገራት። በመቀጠልም ድርጅታችን ሊተርፍ የሚችለው ብቸኛው መንገድ ይሄና ይሄ ነው በማለት ተናገረ። ኤሌኖርም እያለቀሰች ጃክሰን ማን እንደሆነ አታውቅም አባቴ፣ በጣም ሴት አሳዳጅና በጣም ሴሰኛ ነው፣ እንዲሁም የተለያየ ድራጎችን ይወስዳል፣ ኃላፊነትም የሚሰማው አይነት ሰው አይደለም፣ ስታይን ነው የሚያሳጣኝ ስትለው የአንቺ ደስታ ጉዳያችን አይደለም፣ የእኔ ጉዳይ ስታርሊንግ ካምፓኒ እንዳይከስር ነው በማለት ተናገራል። ኤሌኖርን ደንግጣ እንዴ አባቴ እኔ እኮ ልጅህ እኮ ነኝ፣ እንዴት ነው እኔ ላይ እንደዚህ የምታደርገው ስትለው እህትየውን በመግባት አባታችን እኮ ምንም አላደረገም ጥሩ ባል ነው የመረጠልሽ ስትላት እሺ እውነቷን ነው ይህንን ጽዳት ሰራተኛውን ፍቺውና ጃክሰንን ታገቢዋለሽ፣ ይሄ የመጨረሻ እድልሽ ነው በማለት ሲናገራት በፍጹም ወልከርን ያልፈታውም፣ ሲቀጥል ደግሞ እንደ ጃክሰን አይነት ሰው በፍጹም ላገባ አልችልም በማለት ስትናገር በጣም ጥሩ አሁኑ ከዚህ በሴኩሪቲ ያስወጣሻለሁ፣ ስታርሊንግ ፋሚሊ አይደለሽም በማለት አባቷ ስታርሊንግ አንባረቀ። ኤሌኖርም አባቷን በማየት አባቴ የዚህን ያክል ግን ርቀት እንደሄድ ካላወቅኩኝም ነበረ ስትለው አዎ ታዲያ እንዴት ላደርግሽ ነበረ ይሄን ጽዳት ሰራተኛ ስታገቢው እንዴት ዝም ብዬ አይሻለሁ ሲላት አባቴ እኔ ጭንቅላቴን አጥቼ ነበር፣ ነገር ግን እሱ ነው ጭንቅላቴን የከፈተልኝ፣ ያለዚያ ግን ያንን ጃክሰን አግብቼ ህይወቴ እንዳለ የተቃጠለ ነበር የሚሆነው፣ የወደድኩትም ገንዘብ አለው የለም ብዬ አይደለም ምርጫዬ ስለሆነ ነው ስትለው አንቺም የኔን አይን ከፍተሽልኛል፣ ድርጅታችንና ቤተሰባችንን ለመጣል የተነሳሽው፣ ለዛም በአደባባይ አሁን እናገራለሁ አንቺ የኔ ልጅ አይደለሽም፣ ከዚህ በኋላም ስምሽ እኛን አይወክልም በማለት ሲናገራት ኤሌኖር ክፉኛ ደነገጠ። እህትየውም ወደ እናቷ ሄዳ እናቴ ድርጅታችን ከዚህ በኋላ የኔ ነው የሚሆነው ስትላት አዎ እቺ ማትረባ ልጅን አስወጥተናት ከዚህ በኋላ አንቺ ነሽ የምትሆኚው፣ አባትሽን ግን እንዳታሳዝኘው አለች። ወልከርም ወደፊት ለፊት በመውጣት ይኸውልዎት ኤሌኖር አባት፣ ኤሌኖር የእርሶ ልጅ ካልሆነች ኪንግ ዜኒት ለእናንተ ድርጅት አንዳች ቅንጣቢ ሳንቲ እንኳን ኢንቨስት አያደርግም፣ ኢንቨስት የሚደረገውም ለእናንተ ድርጅት ካንስል ይሆናል ሲል እህትየውም ወደ ወልከር በመምጣት አንተ ቆይ ማን ነው ፍቃድ የሰጠ እንድትናገር እንኳን በማለት በቁጣ አንባረቀችበት። ይሄም ማለቅላቂ በመካከል ገብቶ ይኸውልህ እስካሁን እያወራን የነበረው የትልቅ ድርጅት ነው አይደለ? አንተም ጽዳት ሰራተኛነትህን ታጣለህ። ሚስተር ስታርሊንግን በመቀጠል
በመቀጠል ይሄ ሰውዬ ከዚህ በኋላ ከኛ እኩል እንኳን መቆም የለበትም፣ ጋርዶች ቶሎ ሂዱና እግሩን ሰብራችሁት ከመሬት እንዳይነሳ አድርጉት በማለት ተናገረ። ጋርዶቹም በፍጥነት ወልከርና ሄሌኖርን በመክበብ ሊመቷቸው ሲሉ ይኸውልህ አስቀድመህ እኔ ላይ መሰንዘር ነበረብህ፣ እንዴት ሚስቴ ላይ ሰነዘርክ በማለት እርግጫ ጠጉን አስያዘው። ታዲያ በዚህ ጊዜ ሁሉም ደንግጦ እያለ ሰዓቱን አየና ምንድነው የምትጠብቁት? አሁኑ ስራችሁን ጀምሩ በማለት የተደበቁ ጋርዶቹን አዘዘ። እነዚህም ጋርዶች መለያቸው ለከባድ ሀገራዊ ችግር የተዘጋጁ ስልጡን ወታደሮች ነበሩና የስታርሊንግ ጋርዶቹን በቡጥ እያሉ አቀመሷቸው። ነገሩ እንዳለ ፊልም የመሰላት ኤሌኖርም ነገሩን በመደነቅ እየተመለከተች ነበር። ታዲያ ህዝቦቹም እንዴ እነዚህ እኮ ኤምፓየር ጋርዶች ናቸው፣ ከባድ የሆነ ተልእኮና ትልቅ ባለስልጣን ከሌለ እዚህ መካከላችን ላይ ሊመጡ አይችሉም ብላ ስትናገር እንዴ ይሄ ኪንግ ዜኒት ነው እንዴ